ጸሎት ሲባል ያው ጥሩ ነው ግን ያለ አይጸልይም። ጾም ሲባል አይጾምም። ዝም ብሎ መስማት ብቻ ነው። ስገድ ሲባል አይሰግድም። ቤተክርስቲያን ና ሲባል አይመጣም። ንስሐ አባት ሲባል ንስሐ ግቡ ሲል ይሰማል። ንስሐ አባት ግን አያበጅም። ንስሐም አይገባም። ቁረቡ ሲባል ይሰማል፣ አይቆርብም። አስራት ስጡ ሲባል ይሰማል፣ አስራት አይሰጥም። ታረቁ ሲባል ይሰማል፣ አይታረቅም። ተነግሮ አይሰማም። ኃጢአትን የጠገበች ነው ሰውነት ጽድቅን እንደዋላ ቀርነት ትቆጥራለች። በዚህ ዘመን እኮ ገድል ነውር እንደ ገድል እየተነገረ ነው። ገድል እንደ ነውር ደግሞ እየተቆጠረ ነው። የኃጢአተኞች ነውር ልምድ ልውውጥ፣ ድራማ፣ ፊልም እየተባለ እየቀረበ የቅዱሳን ገድል ደግሞ ነውር ተብሎ ይሰደባል። ይሄ ነው ተመልከቱ። የጠገበች ነፍስ የማር ወለላን ትንቃለች። ኃጢአትን ለጠገበ ዘፈንን ለጠገበ የቅዱስ ያሬድ ማህሌት ለሱ ጨዋታ ነው። ዝሙትን ለጠገበ የአቡነ ተክለ ሃይማኖት ንጽሕና ለሱ ጨዋታ ነው፣ ቀልድ ነው። እንስሳት አራዊትን ያስታረቁ የእነ አቡነ ተክለ ሃይማኖትን የእነ አቡነ ሳሙኤል ዘዋልድባን ገድል ያለው የሌለው ሰው ለሱ ጠብም ቢሆን ምንድነው መልካም ነው። እርቅን ይጠላል። አድመኝነትን የጠገበ ሰው ሰላምን ይጠላል። ስርቆትን የጠገበ ሰው ምጽዋትን ይጠላል። አመንዝራነትን የጠገበ ሰው ትዳርን ማክበርን ይጠላል። ፍርድ ማጣመም የለመደ ሰው ቀን ፈራጆችን ያሳድዳል። መለያየትን የለመደ ሰው ዘረኝነትን ይወዳል። አንድነትን ይጠላል፣ ያሳድዳል። ሰዎች የሚለያዩበትን ሐሳብ እየፈጠረ ያጣላል። እነሱ ባይጣሉለት ያጣላቸዋል። ስለዚህ ነው ኃጢአትን የጠገበ ሰውነት ጽድቅን ይጠላል። አሁን ወደፊት እሺ ወደ ሐሳባችን እንምጣ። ለተራበች ነፍስ ግን በሩስቲ ምን ይጣፍጣታል? በሉ እንጂ ምን አላችሁ? አዎ እግዚአብሔር እንደተራቡ ለቅዱሳን ግን ለነ ቅዱስ ዳዊት ግን ረሃቡን ደግሞ ተመልኩ። ሲሳየ ኮነኒ ይላል። እንባዬ ራትና ምሳ ሆነኝ። እስኪ በሉ እንባዬ ራትና ምሳ ሆነኝ። ለተራበች ነፍስ ሁሉ ይጣፍጣታል ማለት ተመልከቱ። አንዱ ቅዱስ አለ ከትናንት በፊት የታሰበ ቅዱስ እና ምን አለ? ታመመ። ሲበላ ከሚበላው ላይ አመድ እየጨመረ ነበር የሚበላ። ኋላ ሲታመም አንዱ መነኩሴ ጥሩ ምግብ ሰርቶ አመጣለት። ብላ አባ አይችል ቢለው አልበላም። አረ ይብሉ ባከወትን አልበላም። ለፈውስ እኮ ይሆናል ሰውነት እንዲድን ነው ጥሩ ምግብ ነው ቢለው አይ የሚያድን ከሆነስ እንደውም አልበላው። ለምን 30 ዓመት በዚህ በሽታ መቆየት ፈልጋለሁ። ለተራበች ነፍስ ሁሉ ይጣፍጣታል። ክርስቶስ ለራባቸው ሰዎች ስግደቱም ይጣፍጣቸዋል፣ ስደቱም ይጣፍጣቸዋል፣ እስራቱም ይጣፍጣቸዋል። አልሰማችሁትም እንዴ ቅዱስ ጳውሎስን? እምጳውሎስ ሙቁ ለእግዚእነ ኢየሱስ ክርስቶስ ይላል። የክርስቶስ እስረኛው ከመሆን ከጳውሎስ የተላከች መልእክት ይላል። አሁን ከእስረኛ የተላጻፈ ተብሎ እስራትን እንደ ኩራት አድርጎ ይጻፋል። እውነት እኮ ነው። ለቅዱስ ጳውሎስ ሰንሰለትም ምቹ ነው፣ ስደትም ምቹ ነው። አልቆጥረውም አለ እኮ መከራዬን ሳልቆጥር የሚያሳስበኝ የቤተክርስቲያን ጉዳይ ነው። እግዚአብሔር ለራበው ሰው ሕግ ይሻሻልልኝ አይልም፣ ስርዓት አሳጥሩልኝ አይልም፣ ጾም ቀንሱልኝ አይልም። ቤተክርስቲያንን በእኛ ወደ ቤተክርስቲያን ልክ ማደግ ሲያቅተን ቤተክርስቲያንን ቀዳችሁ በእኛ ልክ ስፉልን አይልም። እግዚአብሔር የራበው ሰው መከራ ሁሉ ይጣፍጠዋል። እስኪ በሉ አንድ ጊዜ እግዚአብሔር የራበው ሰው መከራ ሁሉ ምን ይለዋል? ይጣፍጠዋል። ጨምሩልን ይላል። ጨምሩልን። እንዴ ቅድስት አርሴማ አላለችም? ንጉሱ ከመከራ እንድተውሽ ከፈለግሽ አላለ። እነዚህንም አንቺን የሚከተሉትን ደናግል ከመግደል እንድተዋቸው ከፈለግሽ አንቺ ለኔ ክፉ ስራ ያው እሱ የተመኘውን በጎ ስራ አድርግልኝ ይላል። አንተ የተረገምክ ለምንድን ነው የምትተወን? አክሊል እንዳይቀበሉ ነው። ግደለን ማለት እኮ ነው በግድ አክሊል ለምን ተከለክልብኛለህ? እነ ቅዱስ ፋሲለደስ የቅዱስ ፋሲለደስ የሰማይቱ ማህበርተኞች ሂደው ንጉሱን ሃይማኖትን ክዳል
ፋሲለደስ ጥሩ የጦር መኮንን የነበርከው ምን ነካ? ክርስቶስ እንግዳሃላ። አይ እኔ አዝኜልሃለሁ፣ አንተን አልገልህም። ጥሩ አማካሪ ነበር። እማትገለን ከሆነ አንተን እንገልሃለን አሉት። እማትገለን ከሆነ አንተን እንገልሃለን። እስራቱ ሞቱን ይፈልጉታል እየተሻሙ። ተመልከቱ። እማይለ ዮሐንስ መጥምቅ እስከ ይእዜ መንግሥተ ሰማያት ትትገፋ ወባይቱ ግፏን ይትማሰጥዋ አለ ጌታ ማቴዎስ 11 ላይ። ከዮሐንስ መጥምቅ አንስታ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፏን ይትማሰጥዋ። ተመልከቱ። ቀድሞ ግፈኞች የነበሩት ቀድሞ ይገፋት የነበሩ ይትማሰጥዋ። እነ ቅዱስ ጳውሎስ ግን ይነጣጠቋታል። በሁለተኛው ትርጉሙ ግፏን ይትማሰጥዋ ማለት ምን ማለት ነው? ተመልከቱ። ይቻለን የገፋቻቸው ሰማዕታት፣ ይቻለን የገፋቻቸው መነኮሳት፣ ይቻለን የገፋቻቸው ባይታውያን፣ ይቻለን የገፋቻቸው ምዕመናን ክርስቲያኖች የሚወዱትን ምግብ እየተነጣጠቁ እንደሚበሉት መንግሥተ ሰማያትን የሚገቡበትን መከራ እየተነጣጠቁ ይሰሩታል። እኔ ይሄን አላ ሰው ሲርበው ሲበላ መቼም አይታችኋል። ከቦ አንድ እንጀራ ለዚህ ሁሉ ሰጠው 3 ቀን ጦም ማሳደር ወይ አንድ እንጀራ 100 ሲሆን እንዴት አድርገን እንደምንበላው እግዚአብሔር ያውቃል። አንዳንድ ሰው አላያችሁም? ገዳም ይሄድና እንደውም ማምላክን ይገርመኛል። እኔ ሁሉ ጊዜ አዛኝ ትንሽ ንፍሮ ሲሰጥ የራሱን ቶሎ ይጨርስና የሰውየውን ግጥም አረ ለምንድን ነው ሲለው ለበረከት አይተላደረ ሰውየውን ጦም እያዋሉ ለበረከት አለ እንዴ? ይሄ ለበረከትማ አዳምጥቷል። ማምላክ ለበረከት ታምር ነው። እና እንደዚህ አለ አዲያ ግፋን ይትማሰጥዋ። ያችን በራበን ቀን እኮ ተመልከቱ። እንትን በሆነልኝ ስንል ገዳም 3 ቀን መንገድ ሲመጣ ንፍሮይቱንም እንበላታለን። በእርግጥ እዚያ በረከትም አለ። ያንን ተሻምቶ እንደሚበላ ሰው ግፋን ይትማሰጥዋ። ዓለም የገፋቻቸው ሰማዕታት መንግሥተ ሰማያትን እየተነጣጠቁ ይሰሯታል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ለዚህ ነው አባቶቻችን አልሰማችኋቸው? እነ ቅዱስ ቂርቆስ ሲነጣጠቁት እሳቱ በርሚሉ ሲፈላ እናቱን እየጎተተ ልጅ እኮ እናቱን ይዞ የሚሄድ ወደ ድግስ ነው። የእናቱን ቀሚሷን ይዞ ያው አይታያችሁም? ባይናችሁ ማምላክ የ3 ዓመት ልጅ ድንኩል እያለ እታችሁ የእናቱን ቀሚስ ይዞ ሳብ እያደረገ ወደ ፈላ በርሚል ይወስዳታል። ግፋን ይትማሰጥዋ። የሚገፉት እነዚህ እሳቱን እንደሚወደድ ምግብ እየሳሱ እየቸኮሉ እውነት ነው እኮ ወደ ድግስ እኮ ነው ይወሰዳል። ወደ መንግሥተ ሰማያት ድግስ ማለት ነው። እግዚአብሔር የራባቸው ሰዎች መከራ ይጣፍጣቸዋል። በትክክል ክርስቲያን አለመሆናችን የሚታወቀው መቼ ነው ካላችሁኝ፣ መከራ ያስጠላለት ነው። ምን ያስጠላለት ነው በሉ እንጂ። በተለይ ወጣቷን መከራ ይወዳል። በተለይ ይሄ ከተማ እንደ አሜሪካ እንደ አውሮፓ ደግሞ እንደ አዲስ አበባ ተወልዶ ያደገውማ ይሄ ወጣቱ ይገርማል። ማምላክ ቀድሞ ከልጅ ፊት ሌላ ነገር አታውቁበት እገሌ ሞታ አትበሉ እያሉ ስለሚያሳድጉት ችግር ሲፈራ እኔ ጭንቅ አልችልም እንደዚህ ያለ ነገር አታውቁኝ ይላል። ቀድሞ አይቀርልም እንዴ አይደረስ ቆርም ማምላክ። ስለዚህ ተመቀም እንደ ሰሎሞን ራብ ምንድነው ብላችሁ ይቅመሰው እንዳይላችሁ እግዚአብሔር ራብ ምንድነው እያለ አድርጎ ድልድል ከምትሩን አድርጎ አንድ ቀን እርቦ የሞት አሳለምኖ እስከ መብላት ድረስ ደርሷል። መከራን መልመድ እንዴት መታደል መሰላችሁ! አስቀድሞ ለሰውነት ማስለመድ መከራን ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ለዚህ ለአእምሮ ጠባይ እግዚአብሔር አውቆ መስማት፣ እስኪ አውቆ መስማት በሉ። አውቆ መስማት፣ አውቆ መናገር፣ አውቆ መስራት። ይሄ ምን ይባላል? አእምሮ ጠባይ። ስለዚህ አሁን ይሄንን የማኖለና ያመጣውላችሁ መርጣችሁ ስሙ፣ መርጣችሁ ተናገሩ፣ መርጣችሁ ስሩ። እንደወንዝ ውሃ ማንም የሚገድበን መሆን የለብንም። ማንም የሚገድበንም አንሆንም። ማንም ደግሞ እንደወንዝ ውሃ በዚች እየገደበን ሊመራን አይችልም። እውነትን ብቻ ትኩር ብሎ የሚያይ ህሊና እንዲኖረን አእምሮ ጠባይ ዘዳይሙ ከእግዚአብሔር ስምረቱ። አእምሮ ጠባዩን የሰማ ሰው ያስማማ ሰው ንዑል ክቡር ነው። እንዴት አድርጎ አእምሮ ጠባይ እንደ ጥቂት እሳት ነው። ቃለ እግዚአብሔር ሲማርበት ይነዳል፣ ከፍ ብሎ እንደሚነድ እሳት ነው። ስለዚህ ማይቶቱ ለሥጋ ካይን ከውቱ ማለት የድነት የነፍስ ብርሃን አእምሮ ጠባይ ነው። ጽድቅ መስራት ያልቻልኩት ለምንድን ነው ብትል አእምሮ ጠባይን ስለማሰማው ነው።
አእምሮ ጠባይ ማለት ህሊና የሚነግርህ ነገር እምቢ ስለምትለው ነው ማለት ነው። ለህሊና ስትታዝ መጀመሪያ ለተፈጥሮ ህግ፣ ቀጥሎ ደግሞ ተመልከቱ ለምን ለህሊና ህግ። እስኪ ለህሊና ህግ በሉ። አንዳንድ ጊዜ የህሊና ጸሎት የሚባለው አያስቃችሁ? ማምላክ በመስሪያ ቤት ሰው ብሎ ቆሞ ትምህርት ቤት ባንዲራ እየተሰቀለ ሲያበቃ መዝሙር ተዘምሮ የኢትዮጵያ መዝሙር በሉ እንግዲህ አንድ ተማሪ አልፏል የህሊና ጸሎት እናድርግ ይባላል። ምንድን እንደሚጸልይ አይታወቅም። ሰው ቤቱ ወደ ቤቱ ሲያሰናዳ ነው እንጂ ሆነ ምን ይጸልያል? የህሊና ጸሎት የሚባለው እኮ ትልቅ ጸሎት ነው። እግዚአብሔርን በህሊና ማየት ነው። እግዚአብሔርን በህሊና ማየት የህሊና ጸሎት ማለት እሱ ነው። አፍ ሳይናገር ወዘይነብብ ጽድቀ በልቡ ጽድቅ የሚወጣ የሚወርድበት እግዚአብሔርን የሚያስብ ሰው ከዚያ በኋላ ተመልከቱ ልቡ እግዚአብሔርን ከማሰቡ የተነሳ በሚያየው ውበት አይሰናከልም። ማንን እያየ ነው? ይሴኒ ለሃዩ ሙሉ ደጓ ለማየው ሙሉ ደጓ ለማየው የሚባል ክርስቶስን እያየ ነው። ላይ ታምራቱ ከነቢያት ላይ ትምህርቱ ከሐዋርያት ቅድስናው ከመላእክት የሚልቅ ይሴኒ ለሃዩ ሙሉ ደጓ ለማየው የሚባል በየትነቱ ከፍጥረታት ልዩ የሚሆን ክርስቶስ ይታየዋል። የጣፈጠ ንግግር ሲሰማም በዚያም አይማረክም። ተክቦ ሞገስም ከናፍሪከ የሚባለው ክርስቶስ ይታየዋል። ከአንደበቱ አማን አማን ብለክሙ የሚለው የክርስቶስ ማር የሚዘንብበት አንደበቱ ይታየዋልና በሚሸነግል አንደበትም አይታለልም። መርጦ ይሰማል፣ መርጦ ይናገራል። አንደበት ትልቅ ሀብት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ አእምሮ ጠባያችሁን ማቃናት ይገባል። አእምሮ ጠባይ የሚቀናው ሁልጊዜ በጎ ነገሮችን በማንበብ በመማር እንዲህ በማድረግ ነው። ስለዚህ ለአእምሮ ጠባይ እንድንገዛ ያው እግዚአብሔር ይርዳል። አሜን በሉ። በዚህ ዓለም ትልቁ አሳዳጅ ማን ነው? ህሊና ነው። ህሊና ነው። ረጂ ይጎይ እንዘ አልቦ ዘይደግኖ። ዝንጉ ሰው ኃጢአተኛ ሰው ማንም ሳያባረረው ይሸሻል ይላል ሰሎሞን። ኃጢአቱን ተደብቆ ሰርቶት ቤቱ ዳኛ፣ ግድግዳው ምስክር፣ ቅጠሉ ሽማግሌ ሆኖ የሚከሰው ይመስለዋል። ተቀድሞ አጥፍቶ ራሱ ተቀድሞ ይቆጣል። እንዲያ እንዳይሆን ለህሊና ታምኖ መኖር በጎ ነው። ለሰውነታችሁ መጀመሪያ ለምን እንደምትታመሙ እየነገርኳችሁ ነው። መጀመሪያ ለተፈጠራችሁበት ለሰውነታችሁ ታመኑ። እንደ ሰው አስቡ ማለት ነው። እንደ ሰው ለማሰብ ያብቃል። እንደ ሰው ማሰብ። ሁለተኛ ደግሞ ከዚያ ከፍ ብሎ ለህሊና መታዘዝ፣ ለአእምሮ ጠባይ። አእምሮ ጠባይ በቃል እግዚአብሔር በምክር በአንቦ መጻሕፍት ሲኮተኮት አእምሮ መንፈሳዊ ይመጣል። አእምሮ መንፈሳዊ ማለት የመገለጥ ዕውቀት ነው። አእምሮ ጠባይ የተፈጥሮ ዕውቀት ሲሆን አእምሮ መንፈሳዊ የመገለጥ ዕውቀት ነው። የመገለጥ ዕውቀትን የሚያመጣው አእምሮ ጠባይን ይጠብቃል። በአእምሮ ጠባዩ ይማራል። በተማረው ትምህርት ይሰራል። በሰራው አእምሮ መንፈሳዊ ይገለጣል። ስለዚህ ከአእምሮ ጠባይ ዕውቀት አእምሮ መንፈሳዊ ይበልጣል። አእምሮ ጠባይ እገሌ እንደዚህ ነው ተብሎ እንደመስማት ሲሆን አእምሮ መንፈሳዊ ግን እገሌን እጁን እግሩን እንደመዳሰስ ነው። ስለዚህ ሰዎች ተምረው የሚያውቁት ዕውቀት እገሌን ስለ ገሌ እንዲህ ሲባል ሰምቻለሁ የሚሉ ሲሆን ሰዎች ግን ቅድስናን ሰርተው ተቀድሰው ለቅድስና በቅተው እግዚአብሔርን አየነው ዳሰስነው የሚሉት ሰዎች ደግሞ ይሄ ፍጹም ዕውቀት ይባላል። ለዚህ ነው ከኛ ይልቅ ቅዱሳን ያውቃሉ፣ የቅዱሳንን ገድል እናንብብ የሚል የሰሙትን እግዚአብሔር ሰርተው ስላዩት ነው። እኛም የምንማረው የሰማነውን እግዚአብሔር ሰርተን ለማየት ነው። የመዳሰስ የመስማት ሃይማኖት፣ የማየት ሃይማኖት፣ የመዳሰስ ሃይማኖት ይባላሉ። የሃይማኖት ደረጃዎች ራሱ ማለት ነው። የመስማት ሃይማኖት ሳያዩ የሚያምኑ ብፁዓን ናቸው እንደተባለ በቅዱሳት መጻሕፍት የተጻፈውን በአበው ትርጓሜ መሰረት አምኖ መቀበል። የማየት ሃይማኖት ማለት ታምር ካላሳያችሁኝ ክዳለሁ ማለት እንዳይመስላችሁ። የማየት ሃይማኖት ማለት የሰማሁትን ሃይማኖት በተግባር ስራ ሰርቼ ማየት አለብኝ። እንደ ስምዖን ጫማ ሰፊው ሃይማኖት የሰናፍጭ ቅንጣት ያህል እምነት ይኖራችሁ ተራራውን ትነቅላላችሁ እንደተባለ እንዲህ ተብሎ የሰማውን መጽሐፍ ቅዱስ ተራራ ፍልሶ አየው ማለት ነው።
ይሄ ማየት ነው። የሰማውን ሲሰራ ከማየት ይደርሳል። ያየውን ደግሞ ተቀብሎ በዚያ ተጋድሎ ሲፈጽም ከመዳሰስ ይደርሳል ማለት እግዚአብሔር በልቡ ነው መጥቶ ያድርበታል፣ ፍጹም ይዋሃደዋል። ይሄ አእምሮ ጠባይ ነው። ስለዚህ ማየቶቱ ለሥጋከ አይኑከ ውእቱ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ የተጻፉ ሕግጋት ናቸው። የተጻፉ ሕግጋት ዘላይሙ ሕግ እግዚአብሔር ስምረቱ የእግዚአብሔር ሕግጋት ፈቃድ የሆነለት ሰው ንዑድ ክቡር ነው። የተጻፈ ሕግ የመጣው እንደምታውቁት ከሙሴ በኋላ ነው። ከአባታችን ከሙሴ በኋላ እስከ ሙሴ ድረስ ለምን አልተጻፈም የሚለውን ቅዱስ ዮሐንስ አፈወርቅ ይመልሳል። መጽሐፈ ሐዊ ምዕራፍ 2 ላይ ይገኛል። እስከ ሙሴ ድረስ መጽሐፍ አልተጻፈም። ለምን ሲባል ሰው ራሱ መጽሐፉ ላይ የተፈጠረ ነው። ወበከመ ይጻፍ መጽሐፍ በቀለም ከማሁ ይጻፍ ልቡናነ በመንፈስ ቅዱስ መጽሐፍ በቀለም እንደሚጻፈው ሁሉ የሰው ልብም በመንፈስ ቅዱስ ስልጣን ይጻፋል። ልብ ሰሌዳ ነው። ብዕሩ የእግዚአብሔር ስልጣን ነው። እጁም የእግዚአብሔር ስልጣን ነው። ቃለ እግዚአብሔሩ ቃለ እግዚአብሔር ነው። ስለዚህ ብዕር ቀለም በብዕር ብዕር ተቀርጾ ብራና ተዳምጦ ቀለም ተበጥብጦ እንደሚጻፈው ሁሉ የሰው ልቡና ደግሞ በእግዚአብሔር መንፈስ ቅዱስ ስልጣን የእግዚአብሔር ቃል በልቡ ይጻፍበታል። ሰው የተፈጠረው የእግዚአብሔር መጽሐፍ ሆኖ ነው። በኋላ ይላል ቅዱስ ዮሐንስ አፈወርቅ እስከ ሙሴ ድረስ የነበሩት አባቶች ራሳቸው መጽሐፍ ነበሩና መጽሐፍ አልተጻፈላቸውም ነበር። ሰማያትን ምድርን እያዩ ይማሩ ነበር። ከሙሴ ሲደርሱ ከሙሴ በኋላ የነበረው ሕዝብ ግን እየዛገ ከእግዚአብሔር እየራቀ ኃጢአትን እያበዛ ሲመጣ መጽሐፍነቱ ቀረና ኃጢአትን እያበዛ ሲመጣ የእግዚአብሔር መንፈስ በልቡ እንዳያድር ስላደረገው በልቡ ይጻፍ የነበረው የእግዚአብሔር ቃል በድንጋይ ላይ ተጻፈለት ይላል። በታቦት ላይ ተቀርጾ ተሰጠው። በታቦት ላይ ቀርጾ ሰጠው። ስለዚህ አለ ከልባችን እናጠናው የነበረውን ቃል እግዚአብሔር ከወረቀት ላይ ለፍተን እናጠናው ጀመር። ይሄው ልፋቱ መከራ ሆነ ይላል ቅዱስ ዮሐንስ አፈወርቅ። ለማጥናት ፍዳ ሆነ። ያው ዛሬ እንግዲህ ተመልከቱ ቅዱስ ሰው ስለ መጨረሻ ላይ መጻሕፍት የሚያስፈልጉት ሰውን መጽሐፍ ለማድረግ ነው። ሌላ የለውም እኮ ሰው መጽሐፍ ሲሆን የመጻሕፍት አገልግሎታቸው ያበቃል። ማለት ምን ማለት ነው? አበቃ ማለት በትክክል በወረቀት ላይ የተጻፈው ሰውየው ላይ ሆነ ማለት ነው። ስለዚህ አሁን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነዚህ ቅዱሳን ራሳቸው መጽሐፍ ናቸው። ራሳቸው መጽሐፍ ቅዱስ ነው። ለምሳሌ የሚሰደዱ ብፁዓን ናቸው የሚለውን ተክለ ሃይማኖት ሲሰደዱ ማየት በቂ ነው። የሚራቡ ብፁዓን ናቸው ሲሉ ተክለ ሃይማኖት ሲራቡ ማየት በቂ ነው። የሚያለቅሱ ብፁዓን ናቸው ሲሉ አቡነ ገብረ መንፈስ ቅዱስ ለኢትዮጵያ ኃጢአት ሲያለቅሱ ማየት በቂ ነው። ስለዚህ መጽሐፍ ቅዱስ ራሳቸው ሆነው ይታዩናል። መጽሐፍት የሚያስፈልጉት ሰው መጽሐፍ እንዲሆን ነው። ሰው መጽሐፍ መሆኑ ሲቀር መጽሐፍ በዳሪ ተጻፈልኝ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እዚያ ባር እግዚአብሔር ሕግን ጽፎ ሰጣል። ሕግን ጽፎ ሰጣል። እነዚህ ሕግጋት ምን ይጠቅማሉ የሚለውን እንይና ትምህርታችንን እናጠቃልላለን። እግዚአብሔር የሰጣቸው ሕግጋት የተፈጥሮ ሕግ ሰጥቷል። የሕሊና ሕግ ሰጥቷል። የተጻፈ ሕግ በሙሴ ጀምሮ ሰጥቷል። እነዚህን ሕግጋት እግዚአብሔር ለምን ሰጠ ነው? ከቃሉ ጋር ናችሁ። እነዚህ ሕግጋት አንደኛ ቅዱሳት መጻሕፍት እግዚአብሔር አምላካውያት መጻሕፍት ማለት ነው። እስኪ አምላካውያት በሉ። በዓለም ያሉ መጻሕፍት በሶስት ይከፈላሉ። ምኑናት መጻሕፍት፣ ርኩሳት መጻሕፍትና ቅዱሳት ወይም አምላካውያን መጻሕፍት። ምኑናት መጻሕፍት የተናቁ መጻሕፍት ነው። ርኩሳት መጻሕፍት የረከሱ መጻሕፍት ናቸው። ቅዱሳት መጻሕፍት እግዚአብሔር ያጻፋቸው ናቸው። የተናቁ መጻሕፍት ደብዳቤ ነው ይላሉ ሊቃውንት። ደብዳቤ ከምኑናት መጻሕፍት ነው የሚገባው። የሳይንስ መጽሐፍስ ምን ይገባል? መድቡት እስቲ ሳይኮሎጂ፣ ጂኦሎጂ፣ አንትሮፖሎጂ፣ ባዮሎጂ በቃ ዝም እያሉ መቀጠል ነው። ይኸው በምን ይገባል? ምኑናት ውስጥ ነው የሚገባው። የሚከፋው እንዳይኖር እንጂ ከተናቁት መጻሕፍት ነው የሚገባው። ምክንያቱም ምንም ጥቅም የለውም። ኋላ ጥቅም የለውም። ለጊዜ ያበላል ያጠጣል። ስለዚህ የዓለም ያለው ዕውቀት ሁሉ የተናቀ ስለሆነ ከምኑናት ነው። ርኩስ ግን አይደለም።
ስራ ለሰራበት ወደ መንፈሳዊ ስለሚያመጣ ማለት ነው። ከዚያ ተመልከቱ ርኩሳት መጻሕፍት ጥንቆላን ርኩስ መጽሐፍ የሚባለው ጥንቆላና የዝሙት መጻሕፍት ናቸው። ቅዱሳት መጻሕፍት ልዩ መጻሕፍት እግዚአብሔር ወዶ ያጻፋቸው። እግዚአብሔር ያጻፋቸው ማለትም ደግሞ ምን ማለት ነው? ሰዎቹ እግዚአብሔር በልቡናቸው አድሮ እግዚአብሔር እያናገራቸው የጻፉት እንጂ የነሱን ሐሳብ ጨምረው ያልጻፉት ማለት ነው። በደንብ እየሰማችሁ ነው ብያ እየሰማችሁ ነው። እግዚአብሔር ያጻፋቸው መጻሕፍት ማለት ምን ማለት ነው? እግዚአብሔር ራሱ በእነሱ አድሮ የተናገራቸው እንጂ ሰዎቹ የራሳቸውን ጨምረው የጻፉት አይደለም። እንዲያ ከሆነ መጽሐፍ አይባልም። ስለዚህ ቅዱሳን የራሳቸው መጽሐፍ የላቸውም፣ የእግዚአብሔር መጽሐፍ ነው ያላቸው። እነሱ የጻፉት የእግዚአብሔር መጽሐፍ እንጂ ከራሳቸው የጻፉት የእግዚአብሔር መጽሐፍ የለም። አስተውሉ፣ በደንብ ስሙ። እነሱ የጻፉት እግዚአብሔር የገለጠላቸው የእግዚአብሔር መጽሐፍ አለ። ከራሳቸው የጻፉት የእግዚአብሔር መጽሐፍ ግን የለም። በግን ወስደን ለእግዚአብሔር መስዋዕት እናቀርበዋለን። ቃለ እግዚአብሔርን ግን ተመልከቱ፣ በጉንም ከእግዚአብሔር ያገኘነው ከእግዚአብሔር ያገኘነውን በግ ከእግዚአብሔር ለእግዚአብሔር መስዋዕት አድርጎ እንደማቅረብ ከእግዚአብሔር ያገኙትን ጥቅስ ለእግዚአብሔር ጽፈው አስቀምጠዋል። ከእግዚአብሔር ያገኙትን ትርጓሜ ለእግዚአብሔር ተርጉመው ለእግዚአብሔር ሕዝብ አስቀምጠዋል ማለት ነው። እንዲህ የሆነ እንደሆነ መጽሐፍ ይባላል። ቅዱስ ጳውሎስ ይሄን ገላትያ ምዕራፍ 2 ቁጥር 20 ላይ አስቀምጧል። ሕይወቴ ሀልቀ ወበሕይወተ ክርስቶስ አለኩ። አሁን እኔ ሙቻለሁ፣ በሕይወት የለውም፣ በእኔ ያለ ሕያው ሆኖ የሚኖር ክርስቶስ ነው ብሏል። ይህ ማለት ምን ማለት ነው? የእኔ ሥጋዊ ደማዊ ፈቃዴ አልቆልኛል፣ በእኔ አድሮ የሚናገር ክርስቶስ ነው ማለት ነው። ስለዚህ አንድን ቅዱስ ቤተክርስቲያን ቅዱስ ብላ የምትጠራው እግዚአብሔር የሚነግረውን ብቻ እስከተናገረ ድረስ ነው። ከቃሉ ጋር ናችሁ? አሁን በዚህ ዘመን ችግር እየተፈጠረ ነው። እነ አርጌንስ እነ አውግስጢኖስ እነ ቀሌምንጦስ ዘእስክንድርያ ሊቅ ናቸው ተብለው እየተጠቀሱ ነው። አይጣላይ ድረስ ነው በእውነቱ መምረቅ። አንዲት ወፍ አለች በባህር ውስጥ የምትኖር። በባህር ውስጥ ስትኖር ውሃ ሲጠማት ጤዛ ነው የምትጠጣ አለ። የነ ዮሐንስ አፈወርቅ የነ ቄርሎስ እያለ አሁን በተለይ በዚህ 4 5 6 ዓመት ውስጥ የተፈጠሩ አንዳንድ ወንድሞቻችን አሉ። የቤተክርስቲያን ትምህርት ነው የሚያስተምሩት፣ ግን አርጌንስ ሊቅ ነው፣ አውግስጢኖስ ሊቅ ነው፣ ወይም ደግሞ ሌሎች ቀሌምንጦስ ዘእስክንድርያን ሊቅ ነው ብለው ይናገራሉ። አርጌንስ ተሳስቶ የለ ክርስቶስን ወልድን ከአብ አሳንሶ መንፈስ ቅዱስን ከወልድ አሳንሶ ይናገር የለ። አርጌንስ የክርስቶስን ፍርድ ክዶ ሁሉም ሰው ይድናል ገሃነም የለም ብሎ ያስተምር የለ። ስንቱን ነገር አስተምሮ ስንቱን ነገር ክፋት ሰርቷል። አዲያ እንዲህ ያለ ሰው መካነ ንስሐ እንደ ብሎ ያስተማረ እሱ ነው። እንዲህ ያለ ሰው ሲባል አይ ዙሮ ክፉን እየታገስን ደግደጉን እናስተምር ይላል። እንደዚህ የሚባል ነገር የለም። እግዚአብሔር አሁን በትምህርተ አበው ውስጥ ትምህርተ አበው ተብሎ ሲሰጥ ፓትሮሎጂ ተብሎ ሲሰጥ በዚህ ዘመን በኢንተርናሽናል ቴዎሎጂ ተብሎ አርጌንስም አባት ነው፣ ቀሌምንጦስ ዘእስክንድርያም አባት ነው፣ አውግስጢኖስም አባት ነው እየተባለ ከነስተቱ ከነክደቱ አባት የቤተክርስቲያን አባቶች ተብሎ ይሰጣል። አደራችሁን እንድትለዩ ብዬ ነው። ወደፊት በመጽሐፍ ተጽፎ ካገኛችሁት እነዚህ ሰዎች ከሃዲ ናቸው። ቤተክርስቲያን አባት ብላ የምትይዘው 1000 ጊዜ ትርጓሜ ቢኖረው አንድ የሃይማኖት ስህተት ከሌለው ካለበት አባት አይደለም። ጸቃው ይውዝ እምከናፈረ ዘማ ይላል መጽሐፍ ቅዱስ። ከዘማዊት ከንፈር ማር ይንጠበጠባል። እውነት ነው። እና አርጌንስ ሲተረጉሙ የሥነ ምግባር ትምህርት ብዙ የሚጣፍጥ ትምህርት አላቸው። ክደት እስካለው ድረስ ግን አንቀበልም። ስለዚህ አንድ አባት ተብሎ የሚጠራው በቤተ ክርስቲያን እግዚአብሔር የሰራበት ቅዱስ እስከሆነ ድረስ ነው። እግዚአብሔር የሰራበት ቅዱስ ማለት ምን ማለት ነው? ፈቃዳቸውን ፈቃደ ሥጋቸውን ለፈቃደ ነፍሳቸው፣ ፈቃደ ነፍሳቸውን ለፈቃደ እግዚአብሔር አስገዝተው እግዚአብሔርን ስራብኝ ብለው ራሳቸውን ክደው የራሳቸው ዕውቀት የሌለበት ወይም ምን ማለት ነው? ያ ማለት እንደ ቃናቸው ማለት አይደለም። እግዚአብሔር እንደ ቱቦ ያስተላልፍባቸዋል ማለት አይደለም። ስራ ሰርተው የእግዚአብሔር መሳሪያ ለሆኑት ግዛናቸው ወይም ፈቃዳቸው ስምረታቸው መንፈሳዊት የሆኑት እነዚህ አባት ተብለው ይጠራሉ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር ያጻፋቸው መጻሕፍት የምንላቸው ራሳቸው መጻፍ ሆነው መጻፍ የጻፉ አባቶች የጻፉትን
ትንቢት በሰው ፈቃድ አልመጣም የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው ጻፉት እንጂ ብሎ ይነገራል። እንግዲህ አሁን እንደዚያ ከሆነ ከነ ቅዱስ ዮሐንስ አፈወርቅ ከነ ቅዱስ ቄርሎስ ከነ አባ ጊዮርጊስ ዘጋስጫ ስህተት የሚመስል ነገር ብናገኝስ ብትሉ ወይ እኛ አልገባንም በሉ ወይ እኛ አልገባንም እነሱን አክሎ ለጊዜ ሰጥቶ ማዳመጥ ይገባል። ሁለተኛ ትክክለኛ ምንጩን ማግኘት ይገባል። አሃ እንግዲህ የናርጌንስ ሳይገባ ሊሆንሳ የሚል ደግሞ አይጠፋም እኮ የነሱ ስኛ ሳይገባ እነሱማ ተወግዘው ተለይተዋል። ትምህርታቸው ተቆጥሮ ተሰፍሮ ሰለስቱ ምዕት በሃይማኖተ አበው ቅዱስ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር አርጌንስን ለይተው ነግረውናል። ከነዚህ ትርጓሜ አንጠብቅም። ስለዚህ እግዚአብሔር ወዶ ያጻፋቸውን መጻሕፍት የሚወድ ሰው ንዑድ ክቡር ነው። ዘዳይሙ እግዚአብሔር ስምረቱ አይ ከቃሉ ጋር ናችሁ። አያችሁ እንዴት አድርጎ ዋዌ ነው ይላል ሊቃውንቱ። ዋዌ ምን ማለት ነው? ዋዌ ማለት ምን ብዬ ልንገራችሁ በአማርኛ በምሳሌ ልንገራችሁ። ቄርሎስም አፈወርቅም ይሄ ዋዌ እያለች የምትሄደው ማለት ነው። ቄርሎስም አፈወርቅም እያለ ሲሄድ ምን ይባላል? ዋዌ ይባላል። ታዲያ ምን ማለት ነው? ተመልከቱ። ዋዌ ነው ማለት አይ ተመልከቱ፣ በዝንጎች መንገድ ያልሄደም ብፁዕ ነው። እሺ ጥሩ። በክፉዎች መንገድ ያልቆመም ብፁዕ ነው። እሺ ጥሩ። ከዚያሳ ተመልከቱ፣ በዋዘኞች ወንበር ያልተቀመጠም ብፁዕ ነው። ከዚያስ ግን በእነሱ ወንበር ስላልተቀመጠም አይበቃውም። እንግዲያሳ ዘዳይሙ ሕግ እግዚአብሔር ስምረቱ የእግዚአብሔር ሕግ ፈቃዱም የሆነለት ነው እንጂ እስኪ በሉ የእግዚአብሔር ሕግ በሉ ምንም የሆነለት ነው እንጂ አንድ ሰው አይሰርቅም፣ አንድ በሉ አይገልም፣ አይዟችሁ በሉ አይጠነቁልም፣ አይዘሙትም፣ አያጨረብርም፣ ሐሰት አይናገርም። በጣም ጥሩ። ይህ ሰውዬ ጻድቅ ነው አይደለም? አይቀልድም። ስንት አወነልና ነገር አይሰራም፣ አይጣላም፣ ተደባድቦ አያውቅም፣ አይሳደብም። ጻድቅ ነው አይደለም? ነው። ዘዳይሙ ቀረው። ዘዳይሙ ሕግ እግዚአብሔር ስምረቱ ምን ቀርቶታል? የሰውዬ አለመስረቅ ብቻ አይበቃም፣ መመጽወትም ነው እንጂ። እስኪ መመጽወትም ነው እንጂ በሉ። እሱ ነው እኮ ተመልከቱ ማለት አለመሳደብ ብቻ አይደለም ማመስገን ነው እንጂ። ሌሊት ከዘማውያን ሰፈር ሳይሄዱ ወይም አጥር ሳያፈርሱ ቤት ሳይሰብሩ ማደር ብቻ አይደለም ሲተጉ ማደርም ነው እንጂ በጸሎት። ዘዳይሙ ሕግ እግዚአብሔር ስምረቱ የእግዚአብሔርን ሕግ መጨመር ነው እንጂ ኃጢአትን መተው ብቻውን ኃጢአት አይበቃም። አንድ ሰው ኃጢአተኛ የሚባለው ክፉን በማድረጉ ብቻ ሳይሆን መልካም ባለማድረጉ ነው። መልካም ባለማድረግ አንዳንድ ወጣት ሰምታችሁ አታውቁ? ቤተ ክርስቲያን ስትሉት ዋናው መልካም ማድረግህ ነው ይላል። ብቻ ዋናው መልካም ማድረግ የትም ቦታ ሆነ አሁን እንደሚያዘናጉን ሰዎቻችን ማለት ነው። የትም ቦታ ሆነ ዋናው መልካም ማድረግ ነው። እኔ አንዳንድ ጊዜ እኔም ማምላክ የእግዚአብሔር ጥቅስ መከራውን ሲያኛ አልወድም ማለት እንኳን የእግዚአብሔር ጥቅስ ሰውም ቢሆን ያው ምዕመናን እግዚአብሔር በሁሉም ቦታ ስላለ በየቤታችሁ ጸልዩ። ቀድሞ ሳይኖር ቀርኖ ወጥቷል ቤተክርስቲያን ይሰራል። ያይደረስ እኮ ነው ማምላክ አቅቶናል፣ ፈርተናል ማለት ይቻላል። ወደ ጥቅስ ጠጋ ግን አይቻልም። ስለዚህ ባጭር ቃል አሞናል፣ እንፈራለን፣ እንቅር ይቻላል። እንኳን ያን መካድም ይቻላል። ሲሆን ግን አለ ከካዱ ደግሞ አለ። ስለዚህ ተመልከቱ እግዚአብሔር በሁሉም ቦታ አለ። ምዕመናን በየቤታችን ጸል ዱሮ የለም። በሰሞን ብቻ ኮሮና ሲመጣ ነው። እግዚአብሔር በሁሉም ቦታ አለ። እግዚአብሔር በሁሉም ቦታ አለ። እውነት ነው። ግን እግዚአብሔር ተለይቶ ደሙ ያፈሰሰባት ቦታው ቤተክርስቲያን ነው። በዚያች ቦታ ላይ ይመለካል። አባቶቻችን ያስተምሩናል። ምን ብለው? ክርስቶስ የተሰቀለለት ቅዱስ ዑራኤል ደሙን በጽዋ ይዞ በብርሃን መነሳንስ ረጭቶታል። አይስ የረጨው ብቻም አይደለም ወነዝቦ በመንኮባያቲሁ እሱም ራሱ ጌታን ባውራጣቱ ረጭቶታል። ጽንፍ እስከ ጽንፍ ደርሷል። ጌታ ባወቀ ብሉያት አዲሳት የሚተረጎሙበት ቤተክርስቲያን የሚሰራበት ታቦት የሚያርፍበት ቦታ ደሙ የፈሰሰበት ነው። ሶስቱን ያዛችሁ። ብሉያት አዲሳት የሚተረጎሙበት
ታቦት የሚወርድበት ቦታ ቤተክርስቲያን የሚሰራበት ቦታ እግዚአብሔር ባወቀ ደሙ የፈሰሰበት ነው። ማን ባወቀ? በምንም ይሁን መንግስት ሰጥቶንም ይሁን የመዘጋጃ ቤት ፈቅዶልንም ይሁን ታቦት የወረደበት ቦታ የማን ደም አርፎበታል? የእግዚአብሔር ደም ያረፈበት ቦታ ነው። ስለዚህ የተለየ ቦታ ያስፈልገዋል። እግዚአብሔር ለቅድስና በሁሉም ቦታ አለ። ሲኦል ውስጥም አለ። ሲኦል ራሱ ማን እጅ ነው ያለች? ታዲያ አለ። ግን እግዚአብሔር ለአምልኮ የመረጣት ቦታ ቅድስት ቤተክርስቲያን ታሻለች። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።